የተሰበሰቡ ደቀ መዛሙርት ያሉበት ገባ። በጸናጽዮን ታያቸው። በአርባኛው ቀን ወደ ሰማይ ባረገ ጊዜ የሀብት ተስፋ ድርጅቱ ብሎ አዘዛቸው። በአምሳኛው ቀን በአንድ እሳት አምሳለ መንፈስ ቅዱስ ሰደደላቸው። በአገር ሁሉ ቋንቋ ተናገሩ። ደርሶም እንደዚህ ወደዚህ ጽዋያን መንፈስ ቅዱስ ላይ ጌታችን የመድኃኒታችን የክርስቶስ ሥጋና ደም ያደርገው ዘንድ ለዘላለሙ ለእግዚአብሔር
Thank you.
አምላካችን የዘመናት ወራት በምስና በሰላም የጠበቀ ጠብቅልን። አቤቱ ሀገራችን ኢትዮጵያን ያስባት የሚጠላት ማጥራቶቿን ስትማዘዛላት የጳጳሳት ማለቃ ጳጳሳትና ኤጲስቆጶሳት ራሱና ዲያቆናቱን አንባቢዎችና መዘምራን ቤዛዊና መነኮሳትን ዳተኞችና እንዳደርጋቸው የትጋቸው ወንዶችና ሴቶች ሽማግሌዎችና ልጆች የፍቅር ቤተክርስቲያን ያለች የቅዱሳን ወገኖች ልጆች በማመን ያጠናቸው። አቤቱ በቀናች ሃይማኖት ነው የሞቱትና ያረፉትን የአባቶቻችንና የመንግስታችን ያስባቸው ነፍሶቻቸውን በሃይማኖት ባይሰራ አጠገባሉ እኛንም ከኃጢአት ሁሉ ከመርገጥ ሁሉ ከበደል ሁሉ ከክህደት ሁሉ በሐሰት ከማል ከመገዘት ሁሉ አድነን። በክህደትና በውሸት ካላውያንና ካህናውያን ካላለቅነን ያድነን። አቤቱ ጥበብና ኃይል ልብና ልቡናን እውቀትን ስጠን። እንግዲህ ከሚፈታተነን ከሰይጣን ሥራ ሁሉ ከዘላለሙ በቀድስ ሸሽገን። አቤቱ ጊዜ ፈቃድ ሁሉ መስራትን ስጠን። ስጋችን መንግሥተ ሰማያት በሕይወት መጽሐፍ ቅዱሳንና በሰማዕታት ጋራ በጌታችን በኢየሱስ ክርስቶስ ባለቤት ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬ ዘወትር ለዘላለሙ Bye.
በዚህ ቦታ የተገኛችሁ ወገኖቻችን በእግዚአብሔር ስም እንዴት ከረማችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ቆያችሁ? እግዚአብሔር ይመስገን። በጋውን ክረምቱን፣ ቀንም ሌሊቱን፣ ሐዘኑን ደስታውን አፈራርቆ በቀን ላይ ቀን ጨምሮ በደላችንን ኃጢአታችንን ሳይቆጥር የትናንትናውን ቀን አባክነውታል። አዲስ ቀን አልጨምርላቸውም። ያለፈውን ዘመን አበላሽተውታል። ሌላ ዘመን ጨምሬ አላባክንም ሳይል ትናንትናን ብናባክንም ዛሬን የጨመረልን፣ ያለፈውን ብናባክንም ዘንድሮን የጨመረልን እድሜ የሰጠን የሕይወት ባለቤት አምላካችንም አባታችንም እግዚአብሔር ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። በቅዳሴው መካከል ላይ ለወንጌሉ መግቢያ ከመዝሙረ ዳዊት 117 ላይ ተቆጥራ የተወሰደች 3 መስመር በዲያቆኑ የሚያምር ድምፅ የተዜመች አንድ ቃል አለች። ያች ቃል ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነትሐሰይ ባቲ ኦ እግዚኦ አድንሶ ነው የሚለው። ወደ አማርኛ ሲመለስ ይህች ቀን እግዚአብሔር የሰራባት ቀን ናት፣ ወይም ደግሞ እግዚአብሔር ስራውን የሰራባት ይህች ቀን ናት። ንትፈሳህ እንደሰትባት፣ ወነትሐሰይ ባቲ ሐሴትም እናድርግባት። ኦ እግዚኦ አድንሶ ጌታ ሆይ አድና አድን እንጂ አድን እኮ የሚል ከመዝሙረ ዳዊት የተወሰደ ቃል ነው። ቀን የእግዚአብሔር ነው። ዘመን የእግዚአብሔር ነው። ከጊዜ ተለይቶ የተባረከ ጊዜ፣ ከቦታ ተለይቶ የተባረከ ቦታ፣ ከሰው ተለይቶ የተባረከ ሰው አለ። ቃሉ ሁሉ የእግዚአብሔር ቢሆንም በተለይ ደግሞ መጽሐፍ ቅዱስ መጽሐፍ እግዚአብሔር የተጸነሰበትን፣ የተወለደበትን፣ የተጠመቀበትን፣ የተሰቀለበትን፣ የተነሳበትን፣ ያረገበትን፣ መልሶ የሚመጣበትንም ቀን ዕለት ርኅሪት ይላታል። የተመረጠች ቀን የመዳን ቀን ይላታል። ስለዚህ የዛሬዋ ቀን ዕለተ ትንሣኤ ናት። ሰሞኑን የነበራችሁ ሰዎች ታስታውሳላችሁ። ሰሞኑን ሳምንቱን ሰሙነ ሕማማት የመከራ ሳምንት ብለነው ነበረ። መጽሐፉንም መጽሐፈ ግብረ ሕማማት የመከራውን ስራ የሚናገር መጽሐፍ ብለነው ነበረ። ክርስቶስንም ደግሞ ሰብአ ሕማም የሕማም ሰው ብለነው ነበረ። ዛሬ ሦስቱም ስያሜዎች ይቀየራሉ። ሰሙነ ሕማማት ይቀርና ዕለተ ትንሣኤ የትንሣኤ ቀን ይባላል። መጽሐፈ ትንሣኤ የብርሃንን ሕይወት የሚናገር ወንጌል ተሰብኳል። ሰው ኢየሱስ ክርስቶስ ባለፈው የሕማም ሰው የመከራ ሰው ብለነው ነበረ። ዛሬ ደግሞ በኩረ ትንሣኤ ይባላል። ሁላችሁም በሉ እስኪ በኩረ ትንሣኤ። ባለፈው ሳምንት ምን ብለነው ነበር? የሕማም ሰው ብለነው ነበረ። ዛሬ ደግሞ ምን ብለነዋል? በኩረ ትንሣኤ። የትንሣኤ መጀመሪያ ማለት ነው። ምን ነው ከሱ በፊት የተነሱ አሉ የለምን ቢሉ የለነዛ እሱ አስነስቷቸው ነው። እነ ኤልያስ እነ ኤልሳ ሙት አስነስተዋል። ሌሎችም ሐዋርያትም ነቢያትም ወደፊትም ወደኋላም ብዙ ሙት ያስነሱ አሉ። እነሱ የእሱ ስም ጠርተው ነው። እሱ ግን በስልጣኑ ነውና የተነሳው። እነሱ የተነሱት መልሰው ሙተዋል። እሱ ግን አንድ ጊዜ ከተነሳ በኋላ መልሶ ሞት የለበትም። እነሱ በመቃብር ውስጥ ብዙ ጊዜ ከቆዩ በኋላ ላይ ተነሱት። እሱ ግን በሦስተኛው ቀን ፈጥኖ ተነስቷል። እነሱ ሁለተኛ ሙተው ትንሣኤ ዘጉባኤ ዕለተ ምጽአት ይጠብቃሉ። እሱ ግን ፈጥኖ ተነስቷልና የእሱ ትንሣኤ ልዩ ነው። ምዕመናን እንግዲህ ቅድም እንደተናገርነው በመዝሙረ ዳዊት በሌላ ቦታ ደግሞ በመዝሙር 89 ላይ
ተፈሳይነ ወተሐሰይነ በኩሉ መዋዕሊነ በዘመናችን ሁሉ እጅግ ደስ አለን። ወተፈሳይነ ህየንተ መዋዕል ዘአመምከነ መከራ በተቀበልንበት ዘመን ፋንታ አዲስ ዘመን ሰጥተን ደስ አለን። ወህየንተ ዓመት እንተ ርኢናሃ ለእኪት መከራ ባየንባት በብሉይ ኪዳን በመከራው ዘመን በፍዳው ዘመን ፋንታ አዲስ ዘመን ሰጥተህን ጸጋህን ሰጥተህን ልጅነት ሰጥተህን መጥተህ ወደ አንተ ወስደህን ረቅህ አግዝፈህን ሙተህ አንተ እኛን ሕያዋን አድርገህን አንተ ተርበህ እኛን አጥግበህን አንተ ተጠምተህ እኛን አጠጥተህን አንተ ተራቁተህ እኛን አልብሰህን አንተ መስቀል ላይ ተቸንክረህ ከተቸነከርንበት የኃጢአታችን ጋር ነቅለህልን የተዘጋውን የገነት በር ከፍተህልን ደስ ብሎናልና ክብርና ምስጋና ይግባህ ነው ያልነው እና እንግዲህ ኢየሱስ ክርስቶስ በውጭ ያላችሁ ልንበሩ እስኪ ውጭ ያላችሁ ልንበሩ አንድ ላይ እንግዲህ ምእመናን ትንሣኤው የመከራው መደምደሚያ ነው። ክርስቶስ ተወለደ፣ ተጠመቀ፣ ተሰደደ፣ ተራበ፣ ተጠማ፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ተገረፈ፣ ተቸነከረ፣ የሻግ ተደፋበት፣ ምራቅ ተተፋበት፣ ተጠማሁ እያለ ሞተ፣ ሙቶ ተቀበረ፣ ተገነዘ፣ ተገንዞ ተቀበረ፣ ተቀብሮ ተነሳ። ይሄ የኛ የኛ ሕይወት ነው። አስነስቶናል። እሱ ሞትን ድል ነስቶ በሞት ላይ ሕይወትን አውጇል። መቃብርን ድል ነስቶ ትንሣኤያችንን አውጆልናል። ስለዚህ ምእመናን እሱ በኩረ ትንሣኤ ይባላል፣ እኛ ውሉደ ትንሣኤ እንባላለን። እሱ የትንሣኤ ባለቤት የትንሣኤ ጀማሪ ነው። እኛ ምን እንባላለን? የትንሣኤ ልጆች እንባላለን። ትንሣኤ በሌላ ቦታ የኢየሱስ ክርስቶስ የመጠሪያ ስሙ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ አለ ጌታ፣ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ የሐዩ፣ እኔ ትንሣኤና ሕይወት ነኝ። በሉ እስኪ አንድ ላይ እኔ ትንሣኤና ሕይወት ነኝ። በእኔ የሚያምን ቢሞትም ሕያው ነው። ክርስቶስ ሕይወት ነው። ሙት አስነስቷል። ትንሣኤ ነው። የተቀበረ አስነስቷል። የሕይወት እንጀራ ነው። የተራቡትን አጥግቧል። የሕይወት ውሃ ነው። የነፍሳችን ውሃ ጥም ቆርጧል። የሕይወት ልብስ ነው። እርቃናችንን ሸፍኗል። ምን ያልሆነው ነገር አለ ክርስቶስ? ስለዚህ ዛሬ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ተነሳ ብላ ትሰብካለች፣ ታስተምራለች። ከዛሬ ጀምሮ ለሚቀጥሉት 50 ቀኖች እንዳንድ ቀን አድርገን ንዜኑ ሞተከ ወትንሣኤከ ቅድስተ፣ ጌታ ሆይ ሞትህን እናውጃለን፣ እንመሰክራለን። ወትንሣኤከ ቅድስተ፣ የተለየች ትንሣኤህንም እንመሰክራለን እያል በቅዳሴያችን፣ በውዳሴያችን፣ በማህሌት በሰዓታታችን፣ በትርጓሜው በቅኔያችን፣ በዝማሬው በአቋቋማችን፣ በስራችን ሁሉ ትንሣኤውን እንመሰክራለን። ትንሣኤው ሕይወታችን ነውና። እሺ እየሰማችሁ ነው ምእመናን? ደህና አደራችሁ? ደክሟችኋል አይደል? ደክሟችኋል? አይዟችሁ፣ ተነስቷል። ጨለማው በብርሃን ተተክቷል። በመቃብር ላይ ትንሣኤ ታውጇል። የተዘጋው የገነት በር ተከፍቷል። ምድር ላይ አንቀርም። ተርበን፣ ተጠምተን፣ ተሰደን፣ ተፈናቅለን፣ ተንከራተን አንኖርም። እንዳነባን፣ እንዳለቀስ፣ እንደተገፋን፣ እንደተበደል፣ እንደታመም፣ እንደተራብ፣ እንደተጠማን፣ እንደተናቅ አንቀርም። እንደተነሳ እንነሳለን፣ እንዳረገ እናርጋለን። አባታችን ሆይ የት የምትኖር በሰማይ የምትኖር። ዛሬ የእኛ አባት ተሰቅሎ ነበረ፣ ሞተ፣ ሙቶ ነበረ፣ ተገነዘ፣ ተገንዞ ነበረ፣ ተቀበረ፣ ተቀብሮ ነበረ፣ በሉት ተቀብሮ ነበረ፣ ተነስቶ ነበረ፣ አረገ ነበረ፣
በሉት። አርጎ ነበረ በሉት። አርጎ ነበረ። እሺ መልሶ እሺ ተሰቅሎ ነበረ፣ ሞተ። ሙቶ ነበረ፣ ተገነዘ። ተገንዞ ነበረ፣ ተቀበረ። ተቀብሮ ነበረ፣ ተነስቶ ነበረ፣ አርጎ ነበረ፣ መልሶ ይመጣል። ምን እያልን እንጸልያለን በጸሎታችን? አባታችን ሆይ የት የምትኖር? በሰማይ የምትኖር። ሰማይ ከፍ ያለ ነው። ሰማይን ለማየት ቀና ማለት ያስፈልጋል። አንገታችን የደፋችሁበት፣ ተስፋ የቆረጣችሁበት፣ አለቀልኝ አበቃልኝ ያላችሁበት የጨለማው ዘመን፣ የሞቱ ዘመን፣ የርኩሰቱ ዘመን፣ የጨለማው ዘመን ተሻረ። አባታችሁ ሙቶ ተነስቶ ዛሬ በሰማይ ነው ያለው። በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኑር። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ 3:20 ላይ ሲናገር ወንነሰ ዘውስተ ሰማያት ሀገርነ ወብዬ ንጸልል ሕያው መድኃኒነ ኢየሱስ ክርስቶስ ዘይሄድስ ሥጋነ ትሑተ ወይሬስዮ አምሳለ ሥጋ ስብሐቲሁ። እኛስ ሀገራችን በሰማይ ነው። እኛ ሀገራችን የት ነው? አባታችን የት ነው ያለው? አባታችን ምናዊ ነው? ድገሙት። አባታችን ሰማያዊ ከሆነ እኛ ምንድነን? አባታችን ብርሃን ከሆነ እኛ ምንድነን? ብርሃን ነን። አባታችን ሕይወት ከሆነ እኛ የማን ልጆች ነን? የሕይወት ልጆች ነን። አባታችን የትንሣኤ ባለቤት ከሆነ እኛ የምን ልጆች ነን? የትንሣኤ ባለቤቶች ነን። እንግዲህ ምእመናን ትንሣኤን ሊቃውንት ሲተረጉሙት 3 አይነት ትንሣኤ አለ ብለዋል። ደህና አደራችሁ። 3 አይነት ትንሣኤ አለ ብለዋል። አንደኛው ትንሣኤ ሥጋ ይባላል። በሥጋ መነሳት ማለት ነው። ክርስቶስ እንደተነሳው እና ላዛርም ተነስተዋል፣ ሌሎችም ተነስተዋል። በጥቅሉ ግን ክርስቶስ ሲመጣ የተበተነው፣ የፈረሰው፣ የበሰበሰው፣ አውሬ የበላው፣ ከባህር የወደቀው፣ በ40 ቀን በ80 ቀን ከማኅፀን ወጥቶ የቀረው፣ በ40 በ80 ሞቱ የሞተው፣ የትም ተሰዶ በአውሬ የበላው፣ ገደል የወደቀው፣ ባህር የጠለቀው ሁሉ ክርስቶስ ሲመጣ አጥንቱ ተሰብስቦ ሥጋው ተሰብስቦ ፍጹም ትኩስ ሬሳ ሆኖ አዲስ ሆኖ ይነሳል። ያ ትንሣኤ ዘጉባኤ ይባላል። ክርስቶስ ሲመጣ የምንነሳው ማለት ነው። ከዛ በፊት ግን በዮሐንስ ራእይ ምዕራፍ 20 ላይ እንደተነገረው ትንሣኤ ሕሊና ይባላል። ሰው በቁሙ ይሞታል። እኔ ሁልጊዜ በየሚዲያው እንደሰማችሁ እንደተናገርኩት ሰው በቁሙ ይሞታል። ቤት እየነዱ የሞቱ ሰዎች አሉ። ውድ ቤት ገንብተው የሞቱ ሰዎች አሉ። ተሽከርካሪ ወንበር ላይ ተቀምጠው የሞቱ ሰዎች አሉ። ነግደው እያተረፉ የሞቱ ሰዎች አሉ። ዶክተር፣ ፕሮፌሰር፣ ኢንጂነር፣ ፓይለት ተብለው አቡን፣ ቄስ፣ ጳጳስ ተብለው በቁማቸው የሞቱ ሰዎች አሉ። እድሩ ንፉ ያልበላባቸው፣ ድንኳን ያልተተከለላቸው፣ አልቅሰን እርም ያላወጣንላቸው ተንቀሳቃሽ ሬሳዎች አሉ። ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ በንግድ የሚያጭበረብሩ፣ በፖለቲካ የማይጭበረብሩ፣ በሰው ግፍ የሚዝናኑ፣ በሰው መከራ የሚዝናኑ፣ የሰው ስቃይ የሚያዝናናቸው፣ አምሳላቸው እንደ እግዚአብሔር የተፈጠሩ፣ ጠባያቸው የአራዊት ባህሪያቸው የእንስሳ የሆነ እንስሳ ከበላ ይወፍራል። አንዳንድ ሰዎች ሆድ ብቻ የተሰጣቸው ሆዳቸው ገብቶ ጭንቅላታቸው ካሻኮር የያዘው የጭንቅላት መመንመን የገጠማቸው የጭንቅላት ደም ማነስ፣ የምግብ ማጠን፣ ተመጣጣኝ ምግብ አግኝተው ተመጣጣኝ ሃይማኖት የሌላቸው፣ ንጹሕ ልብስ ለብሰው ቆሻሻ ሕሊና ያላቸው፣ ውድ ጫማ አድርገው ርካሽ ቦታ የሚሄዱ እንደዚህ አይነቶቹ ምን ይባላሉ? የቁም ሬሳዎች ይባላሉ። በዚህ ደህና አደራችሁ። በኤፌሶን ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር በኃጢአታችሁ ሙታን ሳላችሁ ይላል። በምናችሁ ሙታን ሳላችሁ? በኃጢአታችሁ ሙታን ሳላችሁ። በማቴዎስ ወንጌል ላይ ኢየሱስ ክርስቶስ 2 አይነት ጥያቄዎች መልሷል። አንዱ ከደቀ መዛሙርቱ መካከል አንዱ ጌታ ሆይ ልከተል ብሎ መጥቶ ነበረ። የለም አትከተለኝ፣ እኔ ለሰማይ ወፎች መሳፈሪያ ዛፍ አላቸው፣ ለቀበሮች ጉድጓድ አላቸው። እኔ እንኳን አንተን ላስጠጋ ለራሴ መጠጊያ ቤት የለኝም፣ ድሃ ነኝ፣ ተመልሰ ወደ ቤት ይሄዳል። በግልባጩ ደግሞ ከደቀ መዛሙርቱ መካከል አንዱ አባቴ ሙቶብኛል፣ ቀብሬ ልምጣና ፈቃድ ስጠኝ ብሎ ክርስቶስን ጠየቀው። ይገርማቸዋል። አትሄድም፣ ህድግዎሙ ለምውታን ይቅብሩ ምውታኔሆሙ፣ ሙታንን
ማን ይቅበራቸው? በውስጥ ሙታን ይቅበሯቸው። ሙታን የሚቀብሯቸው እነማን ናቸው? አቤት ሙታን። ተቀባሪዎቹ ሙታን ናቸው፣ ቀባሪዎቹ ሙታን ናቸው ማለት ነው። እነ ቀባሪዎቹ ሙታን በህሊና የሞቱ፣ ተቀባሪዎቹ ሙታን በስጋ የሞቱ ማለት ነው። ስለዚህ ምዕመናን ሰው ከክፋት፣ ከተንኮል፣ ከጥላቻ፣ ከቂም፣ ከበቀል፣ ከሟል፣ ከመተት፣ ከክፋት ካልጸዳ በቁሙ ሞቷል ማለት ነው። በመጽሐፍ ቅዱስ በቁሙ የሞተ የሚባለው እንደዚህ ነው። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር እመኒ ሐየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር እንመውት፣ ብንኖርን የጌታ ነን ብንሞትም የማን ነን አለ? የጌታ ነን አለ። እኛ ስንሞት የእሱ ነን፣ ስንኖርን የእሱ ነን። ይኮንን ሕያዋነ ወሙታነ፣ በሕያዋንና በሙታን ላይ የሚፈርድ ይባላል ጌታ። ስለዚህ ምዕመናን ትንሣኤውን ስናከብር ትንሣኤ ህሊና ልንነሳ ይገባል። በእውነቱ እዚህ ውስጥ አሁን የንስሐ አባት የሌላችሁ፣ ሥጋው ደግሞ ለመቀበል ዝግጅት የሌላችሁ፣ ሐሳቡ የሌላችሁ፣ ወንጌል የማትማሩ፣ ቅዳሴ የማያታስቀድሱ፣ ከንስሐ አባት ጋር ግንኙነት የሌላችሁ፣ በተለያዩ ኃጢአቶች የተተበተባችሁ እንደኔ ማለት ነው የተተበተብን ትንሣኤውን ሰምተን እኛ ያልተነሳን ሕይወትነቱን ሰምተን እኛ የሞትን እሱ የተሰቀለው እኛን ሊያድን ነበር። መልሰን ዛሬ እየቸነከርነው ነው። መልሰን ዛሬ እየገረፍነው ነው። መልሰን ዛሬ ሐሞትና ኮምጣጤ እየጋትነው። አንደበታችን መራራ ነገር ከተናገረ መልሰን ሐሞት እየጋትነው ነው ማለት ነው። እጃችን ለተንኮል ከፈረመ መልሰን እየቸነከርነው ነው ማለት ነው። እግራችን ወደ ኃጢአት ቦታ ወደ ጠንቋይ ቤት ከሄደ መልሰን እግሩን እየቸነከርነው ነው ማለት ነው። ስለዚህ ስንት አይነት ትንሣኤ አለ? 3 አይነት። አንዱ ትንሣኤ ህሊና ንስተንሱ ከኃጢአት አልጋ ከኃጢአት ወንበር ተነሱ፣ መግነዛችሁን ፍቱ፣ መቃብር ባዶውን ይቅር። እዛ በዚህ በመጽሐፈ መነኮሳት ላይ ምን የሚል ቃል አለ? አልዓዛርን እንዳስነሳ ሂድና ወደ መቃብር አልዓዛርን ሲያስነሳ ካጠገቡ ተገኝ ይላል ሊቁ ሲናገር። መግነዙን እንደፈታ የህሊናህን መግነዝ፣ የድንቁርናህን መግነዝ፣ የድህነትን መግነዝ፣ የኃጢአትን መግነዝ፣ የባዶነትን መግነዝ፣ የተስፋ መቁረጥነትን መግነዝ ፈቶ መቃብር ባዶ አድርጎ ተነስተ እንድትሄድ ያደርጋል። ስለዚህ ምዕመናን ትንሣኤ ህሊና ማለት ያስተሳሰብ ለውጥ ማለት ነው። ኢትዮጵያውያን ከምንታማበት አንዱ ሀገር ይቀይራሉ እንጂ ሀሳብ አይቀይሩም ይባላል። አረብ ሀገርን ብንሄድ፣ አውሮፓና አሜሪካን ብንሄድ፣ ካናዳ አውስትራሊያን ብንሄድ፣ ኬንያ ደቡብ አፍሪካን ብንሄድ የሀገሩን ምግብ እንበላለን እንጂ የሀገሩን አስተሳሰብ አንወስድም፣ አንለወጥም። ለምሳሌ እዚህ ሀገር በመምጣታችሁ ስብርባሪ ሳንቲም ከማግኘታችሁ ያለፈ ከሰዎቹ ምን ተማራችሁ? የአስተሳሰብ ለውጥ ወገኖቼ። ሰው አስተሳሰቡ ካልተቀየረ ልብሱን በመቀየሩ እርካታ አይሰማውም፣ አይሞቀውም፣ አይደምቅበትም። የአስተሳሰብ ለውጥ ማምጣት ያስፈልጋል። ዛሬ በአሜሪካም በአውሮፓም ያሉ ብዙ ኢትዮጵያውያን ጭንቀት ውስጥ ያሉ ከአካባቢው መውሰድ ያለባቸውን ጥበብ ያልወሰዱ የህሊና ትንሣኤ ያልተነሱ ሰዎች አሉ። ስለዚህ በየተሰማራችሁበት የሥራ መስክ ትንሣኤ ህሊና ያስፈልጋል። ትንሣኤ ልቡና ማለት ደግሞ የእውቀት ማለት ነው። እስኪ እዚህ ውስጥ በእውነቱ ቁጭ ብላችሁ ወንጌልን ለመማር ስብከት ለመሰበክ የእግዚአብሔር ቃል ለመስማት ቀን መድባችሁ ሰዓት መድባችሁ የምትመጡ ስንቶች ናችሁ? አሁን እርግጠኛ ነኝ ዛሬ መጣችኋለን። እንኳን ደህና መጣችሁ ወገኖቻችሁ። ትንሣኤውን ሰምታችኋል። ለእናንተ ነው የተሰቀለው፣ ለእናንተ ነው የሞተው፣ ለእናንተ ነው የተገረፈው፣ ለእናንተ ነው በጥፊ የተመታው። ዛሬ መስቀል ላይ የተቸነከሩ እግሮቹን እጆቹን ዘርግቶ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ወትረክቡ ዕረፍተ በኀቤ፣ በእኔ ዘንድ ዕረፍት ታገኛላችሁ፣ ሸክሜ ቀላል ቀንበሬም ልዝብ ነውና ይላል እግዚአብሔር። 50 60 70ና 80 ዓመት ተዝረክርከን በኃጢአት መንችከን ተጨማልቀን ቆሽሸን ፈራርሰን ወላልቀን ብንመጣ የት ነበርክ ሳይሆን የሚለን እንኳን ደህና መጣ ነው የሚለን። እግዚአብሔር ፖሊስ አይደለም። እግዚአብሔር ባለስልጣን አይደለም። እግዚአብሔር ምድራዊ ባለስልጣን አይደለም። እግዚአብሔር የት ነበራችሁ ሳይሆን ጥያቄው እንኳን ደህና መጣችሁ ነው የሚለው። ወገኖቻችሁ በመስቀል ላይ የታችሁታል። ያ ወንበዴ 38 ዓመትና 39 ዓመት በሙሉ በኃጢአት ተጨማልቆ ያላፈሰሰው ደም ያልደፈረው ሴት
ያላወደመው ንብረት ያልገደለው ወንድ ብዙ ሕፃናትን ያለ ወላጅ ብዙ ሚስቶችን ያለ ባል ያስቀረ ኃጢአት እጅ እስኪለው ድረስ በኃጢአት የተጨማለቀ ሰው ነበር። በመስቀል ላይ ክርስቶስን ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ብቻ ነው ያገኘው። ሲያስተምር አላገኘውም። ዓይን ሲያበራ አላገኘውም። ለምጽ ሲያነጻ አላገኘውም። እንጀራ በርክቶ ሲያበላ አላገኘውም። ሲያስተምር አላገኘውም። የሐዋርያት እግር ሲያጥብ አላገኘውም። በምኩራብ ሲያስተምር አላገኘውም። ክርስቶስ የት ነው ያገኘው? መስቀል ላይ እንደሱ ተቸንክሮ ተገርፎ የሕማም ሰው ሆኖ አገኘው። ታዲያ የልባም ወንበዴ ያ ሁሉ ኃጢአት ቢኖርበትም አቤቱ ጌታዬ በመንግስት ስትመጣ ምን አድርገኝ አስበኝ አለ። ይገርማችኋል። በባከነ ሰዓት ነው ያገኘው። እየሞተ እጫፉ ላይ ነው ያገኘው። ክርስቶስ 39 ዓመት ሙሉ ጊዜውን አባክነህ አካልን አባክነህ ቆሽሸህ እስከ ዛሬትም ስትዝረከረክ ኑረህ አሁን ባለቀ ሰዓት ምን ላድርግህ አላለም። ይገርማል። ዛሬ ከኔ ጋር በገነት ትሆናለህ አለ። የ39 ዓመት ኃጢአት፣ ርኩሰት፣ በደል፣ ጭቅቅት በአንድ ደቂቃ በማትሞላ ጸሎት ተደመሰሰ። የመጽሐፍ ቅዱስ ሊቃውንት በመጽሐፍ ቅዱስ ውስጥ የመጨረሻው አጭር ጸሎት የዚህ ሰውዬ ጸሎት ነው። አፋጣኝ መልስ ያገኘው የዚህ ሰውዬ መልስ ነው ይላሉ። ዛሬ ከኔ ጋር ትሆናለህ አለው በገነት። ዛሬ ይሄ ሽታ ይሄ ወንበዴ ገነት ነው ያለው ከነ ሚካኤል ከነ ገብርኤል ከሱራፌል ከኪሩቤል ከአብርሃም ከይስሐቅ ከያዕቆብ ጋር ምስጋና ላይ ነው። ዛሬ ቅዳሴ ላይ ነው። ዛሬ እርካታ ቅድስና ውስጥ ነው ያለው። ዛሬ ያቺ ሽቶ ይዛ የመጣችው ሴትዮ አይታችኋታል። በዝሙት ትኖር የነበረች ዓይኗ ጥርሷ ከራስ ፀጉሯ እስከ ግጥፏ ድረስ የተስተካከለ ውበት የነበራት ቁንጅና የነበራት በቁንጅናዋ ብዙውን ጠልፋ የጣለች የረከሰ ሰውነት የቆሸሸ ሕሊና ያደፈ ማንነት የነበራት ሽቶዋን ይዛ ወደ ክርስቶስ ገሰገሰች። እንደ ልቧ ብልቃጡን ከፈተች። እንደ ልቧ ሽቶውን አፈሰሰች። በዛ ለዝሙት ትጠቀምበት በነበረው የሐር ነዶ በሆነ ፀጉሯ የክርስቶስን እግር ወለወለችበት፣ ጠረገችበት። ክርስቶስ ምን አለ? ልጄ ኃጢአትሽ ተሰርዮልሻል፣ በሰላም ምኑኝ ሂጂ አላት። ይቺ ሴት ዛሬ ቅድም እንዳልኳችሁ ቅድስት ናት፣ ንጽሕት ናት። ከነ ገብርኤል ከነ ሚካኤል ከሱራፌል ከኪሩቤል ከአብርሃም ከይስሐቅ ከያዕቆብ ከቅዱሳኑ ጋር በገነት እኔ አሁን እዚህ መድረክ ላይ እየተናገርኩኝ እሷ ቅዳሴ ላይ ናት፣ ምስጋና ላይ ናት፣ ደስታ ውስጥ ናት፣ ቅድስና ውስጥ ናት። ከኃጢአት መነሳት ትንሣኤ ሕሊና ማለት ይሄ ነው። አጥፍቻለሁ በድያለሁ ማለት ወደኋላም ስንመለከት አዳም እግዚአብሔር መጥቶ የተሰቀለልን ንስሐ በመግባቱ ነው ወገኖቻችን። ስለዚህ እንዲያው በዚች አጋጣሚ የምናስተላልፍላችሁ ማለት ዛሬ የመጣችሁ በሌላ ጊዜ ለመምጣት ጊዜ የሚያጥራችሁ እረፍት የሌላችሁ 17 18 ሰዓት ተገትራችሁ እግራችሁ እስኪያልቅ ኩላሊታችሁ እስኪጠዘጥዛችሁ ለቤተሰብ ብላችሁ እየደከማችሁ ያላችሁ እህቶቻችን ስራችሁን እግዚአብሔር ይባል። ነገር ግን በዚህ መካከል እንደው በሳምንት ይሁን በ15 ቀን በወርም ይሁን በሁለት ወር እዚች ብቅ ብላችሁ ለነፍሳችሁ ስንቅ ወሰዱላት። ለነፍሳችን አብሏል፣ አጠጧል፣ አልብሷል። ወገኖቼ ነፍስ ይርባታል፣ ይጠማታል፣ ይበርዳታል። ነፍስ በረንዳ ዳሪ ትሆናለች። ነፍስ ትጨነቃለች። ነፍስ ይርባታል። ምግቧ ማን ነው? የእግዚአብሔር ቃል። ነፍስ ይጠማታል። መጠጧ ማን ነው? የእግዚአብሔር ቃል። ነፍስ ይበርዳታል። ብርዷን የሚያስወግድላት እርቃኗን የሚሸፍንላት ቀራንዮ የተሰቀለው ጌታ ነው። እሱ ደግሞ የሚገኘው እዚህ ነው ምዕመናን። ስለዚህ በእውነት ትንሣኤውን ስናከብር አሁን ብዙ ሰው በጉን ያርዳል፣ ዶሮውን ያርዳል፣ ብዙ ልብሱን ይለብሳል፣ ሶፋው ይቀየራል፣ መጋረጃው ይቀየራል፣ ቤቱ ይጸዳል፣ ልዩ ልዩ ምግቦች ይዘጋጃሉ፣ መጠጦች ይዘጋጃሉ። መልካም ነው። እንብላለን፣ እንጠጣለን፣ እንደሰትለት፣ ደስ ይለዋል እግዚአብሔር። ነገር ግን ግድግዳ ታጥቦ ልብ ካልታጠበ፣ ሶፋ ተቀይሮ አስተሳሰብ ካልተቀየረ፣ መጋረጃ ተቀይሮ ሰምታችሁናል ምዕመናን? ቃለ ሕይወት ያሰማል በሉ እስኪ። ቃለ ሕይወት ያሰማል። እንግዲህ መጨረሻ ላይ ደግሞ አንድ 5-10 ደቂቃ እናሰናብታችኋለን። ለዚህ ቀን ያደረሰን እግዚአብሔር ክብርና ምስጋና ይግባው።
እግዚአብሔር አምላክነ አቡነ ዘበሰማያት ይትባረክ እግዚኦ ውስተ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና ይቅርታውንም ከእኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ጸልይ